ውጡና አሁኑኑ ነይ ግቢ አረቢያን ስቻው በለኝ በቃ ሊድ ዛሬ ሰውም አያረገኝ አዲስ አንፋዚላ ትዳሩ ቢቀርስ ይሄን አባገነነቱ እንዲያቆም ደጋግሜ ነግሬዋለሁ ምን አለሽ በለኝ በእጁ ነው የምጣፍ ነው ባልተፈተ እንዳለልተው የፈጸኞር ቤቴን እናቴ ከሰፈር ሰው ጋር አትቀላቀል ያልኩሽም ነበር አቤቴ ሰማዩ ታዲያ ንቀት ነው ወይስ አያየኝም አይደርስብኝም ብለሽ መኩሪያ ጉርብትና የፈጠርኩ መስሎኝ ነው ይቅርታ አጥፍቻለሁ አይለመደኝ በያው ነውረች ነበር ዛሬ ይደረዳ የስንትሳስበው ስሜት ይዘጎዳ ፈላግላይ ምሳል አቅርብ የለ አለበ እሺ መገነነት ሶሳይ ከዚህ በኋላ ከአንድ ሰው ጋር ብትገናኝ ሲጣርግ ነው የምገርሽ እሺ ዛሬ ተምኛለሽ ህይወትሽን መስፈልጊው ከሆነ ከዚህ ቤት እግርሽ እንዳይወጣ ራሴን ሆኜ መኖር ታውቃለህ ልምዴ ነበር ቆይ ግን አንተ እስከ መቼ ነው ሚስትን እየደበደብክ የምትቀጥለው አፋጡ ከእጄ እንዳትወጣ እንጂ የመደብደብ ሱስ ኖሮብኝ አይደል ሸርተታለ ጎኔ መከብለው ጉዳይ መምሰል እንዳ ተመስገን በህይወት አለሽ እኔማ ፈርቼልሽ ነበር እየተቀጣው አንተን ላተ መታሽ እንዴ ምንም አላለኝም እኮ ከሰው ጋር ስቀላቀል ደስ ስለማይለው ብቻ ነው ነይ እስኪ ቀፊኝ እኔማ እንደመቆጣቱ ፈርቼልሽ ነበር ምን ሆነሻል ምንም አልሆንኩም የተኛውበት ነው መሰል ጠዋት ስነሳ ትንሽ አመመኝ ነው የማደርገውን እኔ ነኝ የማውቀው በጣም ነው ማፈቅራት ለዛም ሴትም ወንድም ሲያያት ንቀሙኝ ይመስለኛል ታዲያ ፍቅርን በፍቅር እንጂ ማን ነው በጥላቻ ሲያስቀጥል ያየው እኔ እንጃ ጓድ እስኪ ቤት ልሂድ ብቻዋን ናት በፍላኔ አዲስ ነው ባልተፈተ እንዳለልተው የዘፈኞር ቤቴን እናቴን ያውና ሰውዬው የሴት ልጅ ጥቅም እስኪገባው ድረስ በደንብ አድርጋችሁ ደብድቡልኝ የት ነው መቀመጫ አልቅሼ ልለምወድቄ ከታ ስለሃለበት ዛሬ ልትረዳ የማይሆን ሰው ጋር የተላካል ቤተሰብ ካላችሁ ቢያንስ ለነሱ ትልቆዩላችሁ ወንድ ልጅ ከፊት እንጂ ከኋላ አይመጣም ሸምፍለውላ ሴቱ ልክ ያዋርዱኝ አሎድም በሷና ባይ መጣክ እንዴ እኔ ምልሽ ትናንትና የተፈጠረውን ነገር ለአባትሽ ነግረሽዋል ኧረ አልነገርኩትም ቤት በኩል አግኝቼው ታዲያ ማን በሁለት ጎረምሶች ላይ ያስደብድብኝ ነበር እንዴ ተጎዳህ እንዴ አሎድም ሲነቆ አላወቁም እንጂ እኔ መቁጥ አይደለም ለሁለት ወጠጤ ለሺም አይደለም አውቃለሁ ይሄ ወንድነት አይደል ገዝቶ ያስቀመጠኝ ሰንተዋት ለኔ ሃማሜ ለምን መቀመጥ ነው የምትወው ለማንኛውም ከኔ ትእዛዝ ትወጪና ምን እንደማድረግ አንቺ ታውቂያለሽ አባቱ አመርጌታን ከኔ ተማሩ
ሁሌ ማዘን ምን አለበት እንደ ሚስት እንኳን የኔ ቆንጆ መልካም ቀን ብለህ ስማኝ ብትሄድ ወንድነት ያለ ፍቅር ምን ይሰራል? ዳክር ተናተም ታውቃለህ ፊቷ ይፈታ ፍቅር አቅ ምን አይነት ተፈጥሮ ነው? ትናንት ካንተ ከተለያዩ በኋላ 2 ጎረምሶች ተከትሎኝ ነው። ታዲያ ጥቃት አደረሱብህ እንዴ? እንዲህ እንኳን አሉ ሁለቱንም መስቻቸዋል። ነገር ግን የፍርቱና አባት መስሎኝ ምን እና ፍርቱናን መታት? አልመቷት ዛትኩባት። ነገር ግን ጓድ ፍቅሬን በቁጣ እየገለጽኩላት የማጣት እየመሰለኝ። አታስብ፣ ሁሉም ነገር ይስተካከላል። ፈጣሪ ያውቃል። በል ዛሬ ምሳኛ ጋር ስለሆንክ እንሂድ። አይዞሽ እሺ፣ ሁሉም ነገር ይስተካከላል። ስለማታውቂው ነው እንጂ ያፈቅረኛል እኮ። ፍርቱና አንተ ሰው ጫፏ እንዳትነካት። ተከበር ነው ተከበር። አንተ ተውዬ ምን መሆንህ ነው? ንዴትህን በልክ አድርገው እንጂ። ሰማኛል። ማንም ወንድ ነክቶኝ ያውቅ ለራሴ ራስ ያውቃል። አንተ ማን አባ ስለሆንክ ነው እኔን ለመንካት የደፈርከው? ቆይ አንተ የትኛው ዘመን ላይ ነህ? ሰምኛለሽ? አንቺንም ማነቅ ካለብኝ አንቅሻለሁ፣ መግደልም ካለብኝ እንደዚህ። ሰማይ ጓድ፣ ይሄ እኔ ባህሪ ነው። አንተም ቢሆን አምነህ መቀበል አለ። ምን አይነት አብድ ጓደኛ ነው ያለ? እኔ እንጃ፣ ለኔም አዲስ ነው ሆነብኝ። እንደዚህ ሰው ነው አይቼው አላውቅም። እንዴት ነው የተናናቅ? ማን ነው በዚህ ልክ ድፍረቱን የሰጠሽ? ቆይ እኔ ባንቺ ምክንያት የሰፈር ሰው ሁሉ እንዲጠላኝ ነው እንዴ የምፈልጊው? አሁን ሲጠርግ ከምገልሽ ሞት ይሻለኛል። እንዳልበደልኩ ስለማውቅ ክፉም እንዳላሰብኩብህ ከዚህ በኋላ ግን ዝቅ ያልበር ሲጠርግ ነው ከምገልሽ። ዛሬ ግን እዚህ ቦታ ላይ በደረሰባት አደጋ ሙሉ ለሙሉ ትውስቷን አጣለች። ይህ አጋጣሚ እሷን እኔ ማድረጊያ ብቸኛውና የመጨረሻው እድሌ ነው። አንተ ማነህ? እኔ እዚህ ፓርክ ውስጥ ምን እሰራለሁ? ምንም እያስታወስኩ አይደለም። ማሂ፣ እኔ ቢኒ ነኝ፣ ፍቅረኛሽ። ሁሌ እዚህ ፓርክ ውስጥ ነበር የምንገናኘው። አደጋው ሁሉንም ነገር እንድትረሻ አድርጎሻል፣ ግን እኔ ሁሌም ካንቺ ጋር ነኝ። ፍቅረኛዬ ነህ እውነት? ወይኔ ጉዴ! ከሌላ ወንድ ጋር የተነሳችው ፎቶ ወደቀ። የማስታወስ ችሎቷ እንዳይመለስ ብቻ። ይሄን ታዩ፣ የድሮ ቆሻሻ ወረቀት ነው። ይልቁኑ የመድኃኒት ሰዓትሽ ደርሷል። ውሃ ላምጣልሽ። በጣም ነው የምትንከባከበኝ ግን ካንተ የተሻለ ፍቅረኛ መቼም ሊኖረኝ አይችልም። ፍቅሯ ልቤን ቢያቀልጠውም ውሸቴ ግን ጉሮሮዬ ላይ አንቆኛል። እውነቱን ልደርስበት ጥቂት ነው የቀራት። ካወቀች ግን ትጣላኛለች። አንተ ቢኒ በቃ እንሂዳ። ለማሂ ያለኝ የእብደት ፍቅር ዛሬ መርሳት አደጋ ደርሶባታል። ፍቅረኛዬ ነሽ ብዬ ለዋሻት ወስኛለሁ።
ማሂ እባክሽ ስሚኝ፣ የዋሾሽ በጣም ስለምወድሽ ብቻ ነው። መውደድ ቢኒ በፍቅር ስም አትማል። እውነተኛ ፍቅር በውሸት መሰረት ላይ አይገነባም። አንተ የተንከባከብከው እኔን ሳይሆን የፈጠርከውን ውሸት ነው። እኔ ግን ከልቤ ወድጄህ ነበር። አንተ ግን መጀመሪያውን በክህደት ጀመርከው። እኔ መች አግኝቼ ያላንተ ደስታ አታስብኝ። ማሂ ቆይ፣ ፍቅር የቱንም ያህል ጥልቅና እብድ ቢሆን በውሸትና በክህደት አጥር ካጠሩት መፍረሱ አይቀርም። ፍርቱና አሁኑኑ ነይ ግቢ። ኧረ ቢያንስ ቻው በለኝ። በቃ ልሂድ። ዛሬ ሰውም አያረገኝ። አሁን ከዚህ ለትዳሩ ቢቀርስ? ይሄን አባገነንነቱ እንዲያቆም ደጋግሜ ነግሬዋለሁ። ምን አለሽ በለኝ። በእጁ ነው የምጠፋው። ከሰፈር ሰው ጋር አትቀላቀል ያላልኩሽም ነበር? ታዲያ ንቀት ነው ወይስ አያየኝም አይደርስብኝም ብለሽ? መኩሪያዬ ጉርብትና የፈጠርኩ መስሎኝ ነው። ይቅርታ አጥፍቻለሁ። አይለመደኝም። በያው ነው ወረች ምሳ ላቅርብ? የለም አልበ እሺ። ከዚህ በኋላ ከአንድ ሰው ጋር ብትገናኝ ሲጥ አድርጌ ነው የምገልጽ። እሺ ተምኛለሽ። ህይወትሽን የምትፈልጊው ከሆነ ከዚህ ቤት እግርሽ እንዳይወጣ። ራሴን ሆኜ መኖር ታውቃለህ ልምዴ ነበር። ቆይ ግን አንተ እስከ መቼ ነው ሚስትህን እየደበደብክ የምትቀጥለው? ከእጄ እንዳትወጣ እንጂ የመደብደብ ሱስ ኖሮብኝ አይደል። ሸርተታለ ጎኔ መከብለው ቦጃይ መምሰል ተመስገን በሕይወት አለሽ። እኔማ ፈርቼልሽ ነበር። እየተቀጣው አንተን ላተ መታሽ እንዴ? ምንም አላለኝም እኮ ከሰው ጋር ስቀላቀል ደስ ስለማይለው ብቻ ነው። ነይ እስኪ ቀፊኝ። እኔማ እንደመቆጣቱ ፈርቼልሽ ነበር። ምን ሆነሻል? ምንም አልሆንኩም። የተኛውበት ነው መሰል። ጠዋት ስነሳ ትንሽ አመመኝ ነው። የማደርገውን እኔ ነኝ የማውቀው። በጣም ነው ማፈቅራት። ለዛም ሴትም ወንድም ሳያት ንቀሙኝ ይመስለኛል። ታዲያ ፍቅርን በፍቅር እንጂ ማን ነው በጥላቻ ሲያስቀጥል ያየው? እኔ እንጃ ጓድ። እስኪ ቤት ልሂድ። ብቻዋን ናት። ያውና ሰውዬው የሴት ልጅ ጥቅም እስኪገባው ድረስ በደንብ አድርጋችሁ ደብድቡልኝ። የት ነው መቀመጫ አልቅሼን ለምወድቄ ከታ ያስላልነበር ዛሬን ትረዳ የማይሆን ሰው ጋር የተላካችሁ ቤተሰብ ካላችሁ ቢያንስ ለነሱ ትልቆዩላችሁ። ወንድ ልጅ ከፊት እንጂ ከኋላ አይመጣም። ሸንፍለውላ ሴቱን ልኬ እያዋርዱኝ።
መጣክ እንዴ? እኔ የምልሽ ትናንትና የተፈጠረውን ነገር ለአባትሽ ነግረሽዋል? ኧረ አልነገርኩትም። ቤት በኩል አግኝቼው። ታዲያ ማን ነው በሁለት ጎረምሶች ላይ ያስደበደበኝ ነበር? እንዴ ተጎዳህ እንዴ? አላወቁም እንጂ እኔ መኩት አይደለም ለሁለት ወጠጤ ለሽም አይደለም። አውቃለሁ። ይሄ ወንድነት አይደል ገዝቶ ያስቀመጠኝ። ለምን መቀመጥ ነው የምትወው? ለማንኛውም ከኔ ትእዛዝ ትወጪና ምን እንደማድረግሽ አንቺ ታውቂያለሽ። አባቱ መርጌታን ቅኔ ተማረው ሁሌ ማዘን ምን አለበት እንደ ሚስት እንኳን የኔ ቆንጆ መልካም ቀን ብለህ ስምህን ብትሄድ ወንድነት ያለ ፍቅር ምን ይሰራል? ዳክር ተናተም ታውቃለህ ፊቷ አይፈታ ፍቅር አያቅ ምን አይነት ተፈጥሮ ነው? ትናንት ካንተ ከተለያዩ በኋላ ሁለት ጎረምሶች ተከትሎኝ ነው። ታዲያ ጥቃት አደረሱብህ እንዴ? እንዲህ እንኳን አሉ ሁለቱንም መትቻቸዋል። ነገር ግን የፍርቱና አባት መስሎኝ ምን እና ፍርቱናን መታት? አልመቷት ዛትኩባት። ነገር ግን ጓድ ፍቅሬን በቁጣ እየገለጽኩላት የማጣት እየመሰለኝ። አታስብ፣ ሁሉም ነገር ይስተካከላል። ፈጣሪ ያውቃል። በል ዛሬ ምሳኛ ጋር ስለሆንክ እንሂድ። አሳልፈና የማይረሳ አይዞሽ እሺ፣ ሁሉም ነገር ይስተካከላል። ስለማታውቂው ነው እንጂ ያፈቅረኛል እኮ። ሆነብኝ ወዶ መለየት ትካዜ ፍርቱና አሳልፈና ለምንድነው አንተ ሰው ጫፉ እንዳትነካት። ተከበር ነው ተከበር። አንተ ሰውዬ ምን መሆንህ ነው? ንዴትህን በልክ አድርገው እንጂ። ሰማኛለህ? ማንም ወንድ ነክቶኛል። ለራሴ ራሴ ያውቃል። አንተ ማን አባ ስለሆንክ ነው እኔን ለመንካት የደፈርከው? ቆይ አንተ የትኛው ዘመን ላይ ነህ ያለው? ሰምኛለሽ? አንቺንም ማነቅ ካለብኝ አንቅሻለሁ፣ መግደልም ካለብኝ እንደዚህ። ሰማይ ጓድ፣ ይሄ እኔ ባህሪ ነው። አንተም ቢሆን አምነህ መቀበል አለብህ። ምን አይነት እብድ ጓደኛ ነው ያለ? እኔ እንጃ፣ ለኔም አዲስ ነው ሆነብኝ። እንደዚህ ሲሆን አይቼው አላውቅም። እንዴት ነው የሰናናቅ? ማን ነው በዚህ ልክ ድፍረቱን የሰጠሽ? ቆይ እኔ ባንቺ ምክንያት የሰፈር ሰው ሁሉ እንዲጠላኝ ነው እንደምፈልጊው? አሁን ሲጠርግ ከምገልሽ ቦቴ ይሻለኛል። እንዳልበደልኩ ስለማውቅ ክፉም እንዳላሰብኩብህ ከዚህ በኋላ ግን ዝቻ አልቀርም። ሲጠርግ ነው የምገልሽ። ዛሬ ግን እዚህ ቦታ ላይ በደረሰባት አደጋ ሙሉ ለሙሉ ትውስታዋን አጣለች። ያ አጋጣሚ እሷን እኔ ማድረጊያ ብቸኛውና የመጨረሻው ድሌ ነው። አንተ ማነህ? እኔ እዚህ ፓርክ ውስጥ ምን እሰራለሁ? ምንም እያስታወስኩ አይደለም። ማሂ፣ እኔ ቢኒ ነኝ፣ ፍቅረኛሽ። ሁሌ እዚህ ፓርክ ውስጥ ነበር የምንገናኘው። አደጋው ሁሉንም ነገር እንድትረሻ አድርጎሻል፣ ግን እኔ ሁሌም ካንቺ ጋር ነኝ። ፍቅረኛዬ ነህ እውነት? ወይኔ ጉዴ! ከሌላ ወንድ ጋር የተነሳችው ፎቶ ወደቀ። የማስታወስ ችሎቷ እንዳይመለስ ብቻ። ይሄን ታዩ፣ የድሮ ቆሻሻ ወረቀት ነው። ይልቁኑ የመድኃኒት ሰዓትሽ ደርሷል። ውሃ ላምጣልሽ።
በጣም ነው የምትንከባከበኝ ግን ካንተ የተሻለ ፍቅረኛ መቼም ሊኖረኝ አይችልም። ፍቅሯ ልቤን ቢያቀልጠውም ውሸቴ ግን ጉሮሮዬ ላይ አንቆኛል። እውነቱን ልደርስበት ጥቂት ነው የቀራት። ካወቀች ግን ትጣላኛለች። አንተ ቢኒ በቃ እንሂዳ። ለማሂ ያለኝ የእብደት ፍቅር ዛሬ መርሳት አደጋ ደርሶባታል። ፍቅረኛዬ ነሽ ብዬ ለዋሻት ወስኛለሁ። ማሂ እባክሽ ስሚኝ፣ የዋሾሽ በጣም ስለምወድሽ ብቻ ነው። መውደድ ቢኒ በፍቅር ስም አትማል። እውነተኛ ፍቅር በውሸት መሰረት ላይ አይገነባም። አንተ የተንከባከብከው እኔን ሳይሆን የፈጠርከውን ውሸት ነው። እኔ ግን ከልቤ ወድጄህ ነበር። አንተ ግን መጀመሪያውን በክህደት ጀመርከው። እኔ መች አግኝቼ ያላንተ ደስታ አታስብበት። ማሂ ቆይ፣ ፍቅር የቱንም ያህል ጥልቅና እብድ ቢሆን በውሸትና በክህደት አጥር ካጠሩት መፍረሱ አይቀርም።